ሰላም ጤና ይስጥልን። መረድ አሰፋ ነኝ ከማያ ኒውስ ጋር። እነሆም የኤርትራ መንግስት ላይ ከባድ እርምጃ ተወሰደበት። እርምጃውን የወሰደው አንድ የአውሮፓ መንግስት ሲሆን ውሳኔው በአገዛዙ ላይ ጭነት እንደፈጠረም ዘገባው ጠቁሟል። ውሳኔው ለጦርነት እየተዘጋጀች ለምትገኘው ኤርትራ የጦርነት ዝግጅት ላይ እንቅፋት ሊፈጥርባት እንደሚችል ተነግሯል። ከኢትዮጵያ ጋር ወደ ጦርነት ለመግባት ዝግጅት ላይ የሚገኘው ሻዕቢያ ከግራ ቀኝ ጫናዎች፣ ውጥረቶች በዝተውበታል። ለጦርነት ዝግጅት ማድረጉን የቀጠለ ሲሆን ለጦርነት ነዳጅ ለመቆጠብ በሚል የሀገሪቱን ተሽከርካሪዎች እንዳይንቀሳቀሱ ካገደ ሳምንታት ተቆጥረዋል። ዛሬ የተሰማው መረጃ ደግሞ የአስመራ የጦርነት ዝግጅት እንቅፋት እንደበዛበት የሚጠቁም ነው። የስዊዘርላንድ መንግስት ወደ ኤርትራ ምንም አይነት የስንዴ ምርት አይገባም፣ ሻዕቢያ ባለፉት ዓመታት ከአንድ የውጭ ሀገራት የሚገባለትን የስንዴ ምርት ለህዝቡ ከማቅረብ ይልቅ ለሰራዊት ብቻ እንደሚሰጥ የተገለጸ ሲሆን በተለይም ባለፉት ወራት ውዝግብ ተከትሎ ለጦርነት በሚል የስንዴ ክምችቱን ሙሉ በሙሉ ለሰራዊቱ እያደለ ይገኛል። ይህንንም ምንም አይነት ምርት ላለመላክ መወሰኑን የስዊዘርላንድ መንግስት አሳውቋል። በስደት ላይ የነበሩ እና በወንጀል የተሳተፉ ኤርትራ ስደተኞች ወደ ሀገራቸው ኤርትራ ለመመለስ ብትፈልግም የኤርትራ መንግስት ዜጎች ናቸው ብዬ አልቀበልም በማለት ነው። ይኸውም የስንዴ የተቋረጠው የሻዕቢያ መንግስት ለወታደሮች የሚሰጠውን የዳቦ ራሽን መጠን በግማሽ መቀነሱንና ነዳጅና እህል በቁጠባ እንዲጠቀሙ ማሳሰቢያ መስጠቱን ከአስመራ የወጡ ዘገባዎች አመልክተዋል። ይህ በእንዲህ እንዳለ የኤርትራ መንግስት የኢትዮጵያን የቀይ ባህር መውጫ ዘግቶ በመያዙ ከኢትዮጵያ መንግስት ጋር ከፍተኛ ፍጥጫ ውስጥ የገባ ሲሆን ከኢትዮጵያ መንግስት የተሰጠውን የሀገርነት እውቅና የማጣት አደጋ ላይ እንዳለ እየተዘገበ ይገኛል። የአስመራ ከፍተኛ ባለስልጣናት ከሰሞኑ በየራሳቸው መግለጫ እየወጡ የተጠመዱ ሲሆን መግለጫቸውንም በመስጠት የኢትዮጵያን መንግስት የውጭ ኃይል ጫና እንዲበዛበት ለማድረግም ውሳኔ እየወሰኑ ይገኛሉ። የኢትዮጵያ እንቅስቃሴ ስጋት እንዳጫረባቸው በግልጽ እየተናገሩ ይገኛሉ። ትግራይን ለመቆጣጠር እየተደረገ ያለው እንቅስቃሴ ከሽፏል ሲሉ አንድ የህወሓት ከፍተኛ ጀነራል ተናገሩ። የሰሞነኛውን የትግራይ ወታደሮች አመጽ ምክንያት በማድረግ ትግራይን ለመጨበጥ ተሞክሮ ከሽፏል ሲሉም ተናግረዋል። የኤርትራ ጀነራሎችም ለህወሓት ቀጥተኛ ትዕዛዝ እየሰጡ መሆኑን አንድ ዘገባም መጠቆሙን ባለፈው ሳምንት የደሞዝ እና የጥቅማጥቅም ጥያቄ ያነሱ የትግራይ ሰራዊት አባላት መንገድ በመዝጋት ድምጻቸውን ሲያሰሙ ከዚህ ከጦር ሰራዊት አመጽ ጀርባ በርካታ እንዳሉ ሲገለጥ የቆየ ሲሆን በመጨረሻ ግን ከሰራዊቱ ጋር በመስማማት አመጽ ቆሟል ብለዋል። ከጠያቂ ሰራዊት አባላት ጋር ተስማምተናል በማመልከትም በትናንትና ዕለት ከፍተኛ የወታደር የመኮንኖችና የፖለቲካ አመራሮች በተገኙበት ስምምነት ተደርገዋል። ንግግር ያደረጉት ከትግራይ ጦር አዛዥ መካከል አንዱ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ናቸው። ጥያቄው የትግራይ ህዝብ ጥያቄ ነው ሲሉም ተደምጠዋል። በሰራዊት ውስጥ ያለው ችግር የመላው የትግራይ ህዝብ ችግር ነው ሲሉም ተናግረዋል። በሰራዊታችን ጥያቄ ትግራይ አትፈርስም ሲሉም ደጋግሞ በመናገር ይህንን ነገር የጀመረው የፌዴራሉ መንግስት ነው በማለት የፌዴራሉ መንግስት ወቅሰዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አንድ ከባድ ውሳኔም ወስነዋል። ይህ ውሳኔም ከሙስና ጥሰት ጋር በተያያዘ በሀገሪቱ የሚገኝ አንድ ከፍተኛ መስሪያ ቤት በቀጥታ በእሳቸው ስር እንዲሰራ ትዕዛዝ አስተላልፈዋል። ትዕዛዙ የተላለፈው በጅቡቲ ወደብ ከሚገነባው ምርት ጋር ተያይዞ ነው የተባለ ሲሆን ከስልጣን የተነሱ ባለስልጣናትም እንዳሉም ተነግሯል። ከሙስና ጋር ከአሰራር ጥሰት ጋር በተያያዘ አንድ ከፍተኛ መስሪያ ቤት በቀጥታ በእርሳቸው ስር እንዲሰራ ትዕዛዝ ያስተላለፈው በጅቡቲ ወደብ ከሚገነባው ምርት ጋር ተያይዞ የተባለ ሲሆን ከስልጣን የተነሱ ባለስልጣናትም እንዳሉም ታውቋል። ጉዳዩ ከማዳበሪያ አቅርቦት ጋር የተያያዘ ነውም ተብሏል። የጠቅላይ ሚኒስትር ቢሮ ከቅርብ ጊዜ ወዲህ ከቻይና የገባ
ደረጃውን ያልጠበቀ ማዳበሪያ ተከትሎ ወሳኝ በሆነ የግብርና ቅባት አቅርቦት ላይ ቀጥተኛ ወሳኝ ቁጥጥር መውሰዱን ይፋም አድርገዋል። ጽሕፈት ቤቱ የማዳበሪያ ቅሌቱን በጥልቀትና በግልጽ ለመመርመር ልዩ ከፍተኛ ደረጃ ኮሚቴን በማቋቋም ካፒታል ጋዜጣ ዘግቧል። በዚህ አዲስ እና የተጠናከረ አመራር የጠቅላይ ሚኒስትር ጽሕፈት ቤት የሀገሪቱን ዋነኛ የግብርና ግብዓት አቅራቢ የሆነውን የኢትዮጵያ ግብርና ስራዎች ኮርፖሬሽን ስራዎች ተከትሎ የኢትዮጵያ አገልግሎት ከፍተኛ ስራዎች አፈጻጸም እንዲሁም የቦርድ ሰብሳቢዎች በሙሉ ተቀይረዋል። ባለፉት ጊዜ ወደ ሀገር ውስጥ መግባቱን የሚቆጣጠረው የኢትዮጵያ ግብርና ኮርፖሬሽን ቦርድ ሊቀመንበር የግብርና ሚኒስትር የነበረ ሲሆን ሌሎች ማለትም የገንዘብ ሚኒስቴር፣ የኢትዮጵያ ብሔራዊ ባንክ፣ የኢትዮጵያ ንግድ ባንክና የመሳሰሉት ባለድርሻ አካላትም ነበሩ። በቅርብ ጊዜ ማዳበሪያ የጫኑ መርከቦች ከደረሱ በኋላ ጠቅላይ ሚኒስትሩ የሾሟቸው ኃላፊ ቦርዱን በቀጥታ እንዲመሩ ሾመዋል። አዲሱ የጠቅላይ ሚኒስትር ጽሕፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር የሆኑት ወይዘሮ ዓለም ፀሐይ ጳውሎስ መሆናቸውን ዘግቧል። ምንጮች ለካፒታል ጋዜጣ እንደገለጹት ዓለምፀሐይ የቀድሞ ቦርድ አባል ነበረች። አሁን ግን ያለችበት ቦታ ጠቅላይ ሚኒስትሩ ትኩረት በሚያሻው ምርት ላይ ቀጥታ ውሳኔ እንዲወስኑ ያመለክታል ብለዋል። የኢትዮጵያ ግብርና ስራዎች ኮርፖሬሽን ቦርድ ግብርና ሚኒስትር አቶ አዲሱ አረጋ፣ ምክትል ሰብሳቢ የኢትዮጵያ ጅቡቲ ባቡር ኩባንያ ዋና ስራ አስፈጻሚ ኢንጂነር ታከለ ኦማን እና የግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ማንደፍሮ ንጉሴን እንደ አባላት ማካተቱ ተገልጿል። እስራኤልና ፍልስጤም በቅርብ ያደረጉትን ስምምነት በመጣስ ተመልሰው ውጊያው ውስጥ ገብተዋል። እስራኤልም የጀመረቻትን ጋዛን አሁንም ደጋግማ በከባድ መሳሪያ እየደበደበች ትገኛለች። በቅርቡም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስን እስከ መጨረሻ ድረስ እናጠፋለን ብለውም ተናግረው ነበር። እንደሚታወቀው አሜሪካና እስራኤል ፍልስጤምን እንደ ሀገርነት አይቀበሏትም። ለዛም ትልቁ ችግራቸው ሐማስ ነው። እስራኤል ፍልስጤምን በማፈራረስ የአገርነት ትርጉም በመስጠት ወደ ራሷ ግዛት ለማካተት ሙሉ ዕቅዷን ከአሜሪካ ጋር ተወያይተውበት ጨርሷል። የፍልስጤም ሕፃናት ቀን በቀን በምግብ እጦት እያለቁ ይገኛሉ። የዓለም መንግስታት ሀገራት ናት ብለው ብዙዎች ቢናገሩም እስራኤል ላይ ግን ውሳኔ የሚወስንባት ሀገር አልተገኘም። አሜሪካ ፕሬዝዳንት ዶናልድ ትራምፕ በትናንትናው ምሽት ፈጽሞ አሜሪካውያን ያልጠበቁትን ምላሽ ሰጥተዋል። ራሳቸውን ንጉሥ ትራምፕ የሚል ስያሜ ባለው ጀት እየበረሩ ህዝቡ ላይ ቆሻሻ ሲደፉ የሚያሳይ ቪዲዮ ለቀዋል። በርካታ ተቃዋሚዎችም ማስቆጣት ብቻ ሳይሆን እጅግ በርካታ የአሜሪካ ባለስልጣናትም ማስደንገጡን ተነግሯል። ጉዳዩን በተመለከተም በሰፊው መነጋገሪያ ሆኗል። የአሜሪካው ፕሬዝዳንት ያልተጠበቀ ምላሽና ተቃውሞ ምን ይመስል እንደነበር በጉዳዩ ላይ ምላሽ ሰጥቷል። በዝርዝር አስደምጣቸዋለሁ። ፕሬዝዳንቱ ላለፉት 2 ቀናት በሀገረ አሜሪካ በፕሬዝዳንት ዶናልድ ንጉስ አንፈልግም በሚል ተቃውሞ ምክንያት ያልተጠበቀ ምላሽ ለሰልፈኞቹ መስጠታቸውም ተሰምቷል። ለሁለተኛ ጊዜ የአሜሪካን ፕሬዝዳንት በመሆን ምርጫ በሰፊ ልዩነት በማሸነፍ ከ4 ዓመታት በኋላ ዳግም ወደ ነጩ ቤተመንግስት አሸንፈውም ገብቷል። የተመለሱት የአሜሪካው ፕሬዝዳንት ላለፉት የወሰዷቸው ያሉት እርምጃዎችና ውሳኔዎች ተከትለው ንጉስ አንፈልግም በሚል የሚቃወሙና የፕሬዝዳንት ውሳኔ የሚችሉ የተቃውሞ ሰልፎች በከፍተኛ ቁጥር ለመጀመሪያ ጊዜ በበርካታ የአሜሪካ ቁጥር በተደረገ ሰላማዊ ሰልፍ የተቃወሙ ሲሆን በአሜሪካን የተለያዩ ከተሞች በስፋት እየተካሄደ መሆኑን የሚታወቅ ሲሆን እነዚህን ተቃውሞች ተከትሎ ፕሬዝዳንት ዶናልድ ትራምፕ ከዝምታም በኋላ የራሳቸውን ንብረት በሆነው በተሰኘው የማህበራዊ ሚዲያ ገጻቸው አማካይነት በሰው ሰራሽ ወይም አርቲፊሻል ኢንተለጀንስ አማካይነት የተዘጋጀ ቪዲዮ ማሰራጨታቸው የተመለከተ ሲሆን በዚህ ከፕሬዝዳንቱ ያልተጠበቀ ለህዝቡ በተሰጠ የቪዲዮ ምላሽ ላይም እንዲሁም በተባለው ሙዚቃዎች የታጀበ ኢንተለጀንስ ቪዲዮ ሲሆን የንጉስ አክሊል ደፍተው ተዋጊ የጦር አውሮፕላን ሲያበሩ የሚያሳይ ሲሆን የሚያበሩትም የጦር አውሮፕላን ላይ በተለይ በኒውዮርክ ጎዳና በነበሩ ሰልፈኞችና በተለያዩ ከተሞች በሚገኙ ሰልፈኞች ቆሻሻ ከጀት ላይ ሲደፉ የሚያሳይ ምስል
እየተሰራጨ ይገኛል። ዜናውን በዚህ አጠናቀናል። ውድ አድማጭ ተመልካቾቻችን ይህንን ሚዲያ ሰብስክራይብ በማድረግ እንዲደግፉት በአክብሮት እንጠይቃለን።